ወይኔ አልሰማሁም ነበር ወይኔ ወንድሜ ምን አግኝቶክ ነው ወንድሜ ምን አገኘ ወይኔ ወንድሜ ኧረ እባክህ ተነስ ናፍቀኛ ወንድሜ ተነስ ናፍቀኛ ውስጥ ሆኖ ነው ሌሎቹ ተወለ ነገር ምን ያደርጋል እሱ ነው ዋናው ታበቃ አፈሩን ገለባ ያድርግልህ ነው የሚባለው ሌላ ምን ይባላል አፈሩን አፈር እንጂ ለምንድን ነው ገለባ የሚያደርግለት እንዴ እሱ ሰው ነው እኮ ስንዴ ያደርጋችሁት እንዴ አይ ቀለል ያድርግለት ለማለት ፈልጌ እኮ ነው ምሳሌ መሆኑ ነው አዎ አልገባኝም እኮ ሀዘኗ ናቴ ሊወጡ እንዴት ይገባኛል ቆሎ ልብላ አይደል አይዞህ በቃ አታልቅስ እኔም ተጽናንቻለሁ አለቅሳለሁ እንጂ ለምን አላለቅስ ታሞ ነበር እንዴ አዎ ትንሽ አሞን ነበር እኔ ሳይው ግን ደስተኛ ነበር ፍልቅልቅ ሳቂታ የኔ ዘንካታ ሲራመድ እንኳን ዘንፈል ሲል ተውስቲ በቃ በደንብ ነው እንዴ መተታወቁት እንዴ በደንብ አብረን ነው እኮ የተማርነው አንደኛ ነበር የሚወጣው በጣም ጎበዝ ነበር እኔ ደግሞ ሁለተኛ ነበር የምወጣው የኔ ጎበዝ የኔ ጀግና ከማን ጋር ነው የተማርከው ከጓደኛዬ ጋር ነው ከአባዬ ጋር አዎ በጣም ብዙ ነገር አብረን አሳልፈናል በጣም ነበር የሚወደኝ እኔ መች እንዲህ ባጭሩ ይቀጫል ብዬ አሰብኩ ከአባዬ ጋር ብላችሁ ተመላችኋል ያው አልኩ አይደል እንዴ ከአባት ጋር አብረን ተምረናል ቆይ አባዬ ነው ያልከው አዎ አባዬ የሞተው ወንደሰን አይደል እንዴ አይደለም የሞተው አባቴ ታደሰ ነው የኔ ጓደኛ አይደለም አይሞተው አዎ የተሳሳተ ለቅሶ ቤት ነው አይገባውት እኔ እኮ ታይ ሰፈር ለቅሶ አለ ሲባልኩ ጓደኛዬ ሞተ ብዬ መስሎኝ ነበርኮ ለአንተ እኮ የሚሳን ነገር የለም ወይኔ እና ሌላ ሰው ነው ሞተው በጣም ነው ሰላም የተሰማኝ ስንት መሞት ያለበት ሰው ያለ እሱ ነው የመሰለ ህልም ያለው ሰው እንዴት ይሞታል ብዬ ከፈጣሪ ጋር ሙግት ነው የነበርኩ አይ ፈጣሪ አይዞ ፈጣሪ ወደደው ነው የወሰደው አንተም ደግሞ አትዘን በቃ እኔ ጓደኛዬ ሞተ መስሎኝ ነበር እንዳልሞተ ሳውቅ በጣም ደስ ብሎኛል እንግዲህ ምን ይደረጋል አይዞ እኔ ምለው ምሳ አልደረሰም እንዴ ቶሎ መቅረብ እኮ ነበረበት እንደዚህ እኮ መቆየት የለበትም የበቆሎ ልትገሉን ነው እንዴ እናት ነይ እስቲ እንዴ ምግብ የለም እንዴ ምግብ አምጡ እንጂ ቆየ እኮ ሰዓት እንዲህ ሲረፍድ እኮ ለቀስተኛ ይሰለቻል እሺ በልታል ወይ ጉድ ማን ነው ይሄ ምግብ የሰራው በጣም ነው የሚጣፍጠው በጣም እኔ የምልህ ቲክቶክ ላይ ያየው ትሬንድ ነበረ ያው ቲክቶክ ልጀምር ነው እና ለምን የቀብር ስነ ስርዓቱን አላስተላልፈው ማሽ ተቀብሯል እንዴ አው ተቀብሯል በቃ እንግዲህ ለቅሶውን አስተላልፈዋለሁ እስቲ ቆይ አዎ ግን እያለቀስክ አይደለማ በደንብ አልቅስ እንዴ አዎ ወይ አዎ ትንሽ ጨመር አድርግበት ትንሽ ጨመር ድምጽም ደግሞ ስጠው ወይ ድምጹን ይልበልልህ እንዴ እሺ ወይ በደንብ አልቅስ በቃ ያው ይሄንን ፖስት ላድርገው ፖስት ይደረጋል
እንዴ አለቃቀስህን በጣም ወደውታል። በትንሽ ደቂቃ ብዙ ላይ አግኝተሃል። የኔ አልቃሻ አንተ ማለት ቲክቶክ ትሆናለህ። ያው እንግዲህ ለሰልስቱ መጥቼ እበላለሁ ለ40ውም አልቀርም። ምን አሁን የዘንድሮ ለቅሶ ፉክክር ሆኗል። በሬ ነው የምታርዱት አይደል? መቼም እንደ ሰርግጎ ደግሳችሁ ነው የምትጠሩት ሰው፣ ያውም ተበድራችሁ።